ሰላም የተወደዳችሁ እንደምን ቆያችሁ? እግዚአብሔር አምላካችን የተባረከ ይሁን። ባለፈው ሳምንት ከወንድማችን ከጆሽ ጋር የጀመርነውን የቅዱሳንን በረከት አንደኛውን ሐሳብ ነበር ይዘን የጨረስነው። የተቀሩትን ደግሞ ሐሳቦች ዛሬ ከኔ ጋር እንነጋገራለን። እንደምታስታውሱት ከአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 4 እስከ 9 ባለው ሐሳብ ላይ የቆሮንቶስን ከተማ ጸሐፊውን ቅዱስ ጳውሎስ ተቀባዮቹን ትንሽ ለማንሳት ሞከረንና እንደውም ትዝ የሚል ከሆነ ጆሽ ውጥንቅጥ ያለባት ቤተክርስቲያንና ከተማ ውስጥ አንደኛ ቅዱስ ጳውሎስ እንደ ሚንበር የሆነባት ቤተክርስቲያን ነች። አንዳንድ ሰዎች ከአጥቢያ ቤተክርስቲያን ውጭ ናቸው፣ በቲቪ ነው የሚከታተሉት፣ ሎካል ቸርች የላቸውም እና ለምን አጥቢያ ቤተክርስቲያን ያኖራችሁ ምናምን ስንላቸው ራሱ ብዙ ምክንያት ይደረድራሉ። በቃ አይመቸንም፣ እንደዚህ ነው እንደዚያ ነው፣ ቤተክርስቲያን አሁን ያለችበት ሁኔታ ጥሩ አይደለም ምናምን ብለው በየቤቱና በየካፌ ሆኑ በጣም ብዙ ሰዎች አሉ። አዲስ ትሬንድ ልበለው የሎካል ቸርች የሌለው ግን ጥሩ የእግዚአብሔር ነገር ያለባቸው ሰዎች እየበዙ ነው። እና ቆሮንቶስ ማለት እንደው በዚህ ጊዜ ብትኖር ማንም ማይሄድባት መግለጫ የሚወጣባት የምታስደነግጥ ቸርች ነች። ግን ስቲል ቅዱስ ጳውሎስ ቢሎንግ ያደርጋል ለዛች ሎካል ቸርች እና ሌላ ቸርችም ሄዶ አልከፈተም በእርግጥ እና ቸርችም ሄዶ መክፈት ወይ ደግሞ ከአጥቢያ ቤተክርስቲያን ውጪ መሆን መጽሐፍ ቅዱሳዊ አይደለም። ኢቭን ከእሑድ እስከ እሑድ 52 ሳምንት ነው ያለው እየሰበኩ ሎካል ቸርች የሌላቸውም አሉ የማይታወቁ። እና ሎካል ቸርች ሊኖር ያስፈልጋል። ቸርቻችን ወይ ደግሞ ቸርቻችሁ ምንም ልብ ማያሳርፍ ብዙ ነገር ቢኖርም ግን አንድ ሰው ግዴታ ሎካል ቸርች ውስጥ ቢሎንግ ማድረግ አለበት። እና ደግሞ ስለተናደደም ስለደበረውም ደግሞ ሌላ ቸርች ሄዶ መክፈት የለበትም የሚል ነገር ትንሽ አላነሳን? ከብዙ ሰው ጋር እንጣላለን ብለን እንደውም ስንፈራ ነበር። ስለዚህ ሎካል ቸርች ላይ ቢሎንግ ማድረግ ጥሩ ነው። እሱን አነሳን። ግን በዋናነት በጣም እንደዚህ ምስቅልቅል ለሆነች ለቆሮንቶስ ቤተክርስቲያን ጳውሎስ እያመሰገነ ነበር የጀመረው። እና እንደዚህ አይነት ማይንድ ያስፈልገናል። በሰዎች ሕይወት ውስጥ የተበላሸ ነገር እንኳን ብናይ አልፈን ጥሩ ነገር ማየት የሚችል አይን በጣም ያስፈልገናል። ኢየሱስ ይሁዳ ወታደር ይዞ እንኳን ሲመጣ በዛች ባለቀች ሰዓት ወዳጅ ሆይ ብሎ ነው ያቀፈው። እና ከይሁዳ ሕይወት ውስጥ ወዳጅነት ማየት የሚችለው ኢየሱስ ብቻ ነው። እኛ ግን እንደው 99% ጥሩ ነገር ያለው ሰው 1% መጥፎ እንኳን ቢሆን እሱም ብሎ አገልጋይ እሱም ብሎ የኢየሱስ አይን አይገርምም? ይሁዳን በዛች ሞመንት ጭፍራ ወታደር ይዞ ሊያሰቅለው ሳሳት ቀርቦ መጥቶ ሲስበው ወዳጅ ሆይ ብሎ አቀፈውና ይሁዳ ውስጥ ወዳጅነት ያየ የኢየሱስ አይን ሊኖረን ያስፈልጋል። ከሙሉ ግድግዳ ነጭ ውስጥ አንድ ጥቁር ነጥብ ማየት ሳይሆን የበዛው ነጭ የሚያይ ማይንድ ያስፈልገናል። ቆሮንቶስም ላይ የምታየው ይሄ ነው። በጣም ብዙ ችግር አለ። ግን ስቲል ጳውሎስ በጣም እያመሰገነ ቅዱሳን ለሆናችሁ ለተጠራችሁ እያለ ያነሳል። ይሄንን ያነሳ ነው። ሌላ እንዲሁ ሪቪው ለማድረግ ብዬ ነው። አንድ ቁጥር አንስተን ነው የጨረስነው። ኤግዛክትሊ። በጸጋው 3 ነገር ነው ያየነው። አንደኛው አላፊ፣ ሁለተኛው ያሁን፣ ሶስተኛ ደግሞ የወደፊት እና የአላፊ ላይ ጸጋ በሚል አነሳንና በጸጋ ያገኘነው ምንድን ነው? ደህንነት ነው። ደህንነት ወደ እኔ የመጣው በማመን ነው። እዚህም ጋር ትንሽ ተነጋግረናል። ሰዎች የዘላለም ሕይወት ለማግኘት ብዙ ይደክማሉ እና በማመን ብቻ የዘላለም ሕይወት ወደ ሰው ሕይወት ውስጥ ይመጣል። ድኛለሁ ማለት ምን ማለት ነው? ታምሜ ነበረ በኃጢአት ምክንያት ደህና ሆኛለሁ ማለት ነው ቃሉ ሲፈታ። ይሄ ደግሞ የመጣው በጸጋው ምክንያት ነው። ጸጋ ደግሞ በጣም ውድ ግን በነፃ የተሰጠ ነው። ጸጋና ጥፋተኝነት አብሮ አይሄድም። በጸጋው የዳነ ሰው ቸርች ተሸማቀው መምጣት የለበትም። ምናልባት ሰዎች ሊያሸማቅቁ ይችላሉ። ግን በእግዚአብሔር ፊት ትክክል ሆኜ ነው የቆምኩት በጸጋው እና በፍጹም ጊልቲ እና ግሬስ አብሮ አይሄድም። ልክ ይሄ ውሃና ዘይት ለማስማማት ብትሞክር እንደማይስማማ አይሆንም። መሸማቀቅን ወስዶታል፣ ማፈርን ወስዶታል። እሱን አነሳን። ሌላኛው ያነሳነው ጸጋና የሰው ጥረት አይሄድም። ጸጋ ብድር አይደለም፣ ምን መልሰው ነገር አይደለም፣ መጣጣር አያስፈልግም። በአመኜ በነፃ ያወሰድኩት ነገር ነው። መጨረሻ ላይ ያነሳነው ጸጋና የሰው ክብር። ይሄ ድምፅ ማወፈር፣ እኔ ሌሊት ስጸልይ 4 አይነት ልሳን አለኝ፣ ያየሁት ህልም፣ እኔ የሚገለጥልኝ ኢየሱስ ምናምን የሚባሉ ጥረቶች ከገባም በኋላ በፍጹም አስወገዳል። ከጸጋው አትሞስፌር ውጭ የሚያደርገው በጣም ብዙ ሰው የሰው ጥረት ሲገባበት ነው። ቅዱስ ጳውሎስ እንዳለው የእግዚአብሔር ኃይል እንዲያድርብኝ የምመካው በድካሜ ነዋል። እና ብዙ ሰው በጀመረው ግሬስ እንዳይሄድ ያደረገው ምንድነው? ትንሽ ከሄደ በኋላ ድምፁን ያወፍራል፣
እግዚአብሔር በሱ የሰራውን ነገር እግዚአብሔርና እሱ ተባብረው እንደሰሩት አይነት ምስክርነቱ ላይ ራሱ ትንሽ እኔ የምትል ጣል ያለችበት ያለሱ ደግሞ ማይነድ እሱ በገባበት ሁሉ የሚጣፍጥ የሚመስለው ሰው ሳያውቀው በቃ ድሬን እያደረገ እየጠፋበት እየሰጠመ እየጠፋ እየቀዘቀዘ ይመጣልና በእግዚአብሔር ጸጋ ሁሌ ከፍ ብሎ መሄድ የሚፈልግ ሰው በተቻለ መጠን የሰውን ክብር ምናምን የሚባሉ ነገሮችን በጣም ማስወገድ በጣም ተገቢ ነው። ይሄ ስናወራው ቀላል ነው እንጂ ደስ የሚል አሁን አንተ ዝም ብለህ ወይኔ ስታስተምር ምናምን ብትለኝ ደስ ይለኛል። ይሄ ቴንደንሲ ያለ ውስጥ እኔነት በጣም ውስጣችን ስላለ ነስነስ ብታደርግልኝ በጣም ደስ ይለኛል። ግን ያንን መግደል ያንን ኤግዛክትሊ ምዕራፉ ትዝ አይለኝም። ጳውሎስና በርናባስ ወደ አንድ ከተማ ሲገቡ አማልክት ገቡ ብለው እንዴት ሰው ፈውሰው አይደለም ኤግዛክትሊ እንዴት ሪያክት እንዲያደርጉ ልብሳቸውን ቀደው እኛ እንደናንተ ሰዎች ነን። ስለዚህ እያነፈነፍክ እንግዲህ ወደሚቀጥለው ከተማ እኮ ሲሄዱ ተደብድበዋሉ። እኔ አሁን እዚህ ከተማ የሚወደኝ ሰው ባገኝ ቲፎዜን አደራጅቼ ነገ እንኳን አደጋ ቢመጣብኝ ከላከሉኛል አለው። ግን ራሳቸውን አዋርደው ሄዱ። ከዛ በሚቀጥለው ተደብድበው ነው የወጡት። እና የእግዚአብሔር ጸጋ በጣም እንዲያድርብን ካስፈለገ ራሳችንን ከክብር ማንሳት አለብን። ስንጨርስ የጨረስነው ይሄ ሁሉ ጸጋ ትላንት ለምን መጣ ከተባለ ኤፌሶን ላይ ያነሳ ነው ለእግዚአብሔር ክብር እንዲሆን ነው። ለጸጋው ክብር ይመሰገን ዘንድ ለጸጋው ክብር ይመሰገን ዘንድ ሰመሪ ለመስጠት ያህል ብዬ ነው ይህንን ያልኩት። አይ ዶንት ኖው አንተ መጨመር ከፈለክ ምናልባት መጨመረው ነገር ምናልባት አንድ እያወራ አንድ ታሪክ እየመጣልኝ ነበር ስለ ዮሐንስ የመጀመሪያ ሰዓት ላይ አንድ ጥያቄ እየጠየቁት ነበረ። አንተነህ መሲሁ አንተነህ መሲህነት የሚባል ፕሪቪሌጅ ሊሰጠው መድረክ ሊሰጠው ቢኮዝ ጥሩ ነብይ ነበረ፣ በሰዎች መካከል በጥሩ ህይወት በጥሩ ምልልስም የነበረ ነብይ ስለነበረ መሲህነትን ሊሰጡት ሲሉ እሱነቱን ሪጀክት አድርጎ ድምጽ ነኝ የሚል ፍላጎት ወይም እኔ ድምጽ ነኝ መንገድ ተራኪ ነኝ የሚል ስልጣንን መውሰድ ወይም ያንን ስፔስ መውሰድ በጣም መደነቅበት ጉዳይ ነው። ቅድም ራሱ ሜንሽን ላድርገው የነበረው እና የበርናባስ እና የጳውሎስ ህይወት ገብተው በነበረበት ቦታ አንድ ፈውስ ሲሆን ያ ምናልባትም ወንጌል እንዲሰማ ነበረ፣ ግን ያ ፈውስ ሰዎቹን ሊሰውላቸው ነው የሚለው ራሱ ጥጃ ይዘው ሊሰውላቸው ሲሉ አይደለም ብለው ከኛ ይልቅ እግዚአብሔር መጉላት አለበት ብለው ወደ እግዚአብሔር ትኩረታቸው ማድረግ ጸጋው በጣም ሲበዛ አንተነትን ያስክድህና ጸጋው ላይ ሊን እንድታደርግ ያደርጋልና ጸጋ መብዛት ከበዛ እግዚአብሔር ጋር ሊን እንድናደርግ ነው ማለት ነው። በጣም ተነክቼ ነው ዝም ያልኩት። እንትን ትዝ እያለኝ እኮ ሰሞኑን አንድ የተቀባ ሰው በፓትሮል ታጅቦ ሲገባ አይቼ ነበርና ጆሽ እና እንደዛ ነው ነገር ብቻ። ወደ ሁለተኛው እንሂድ፣ ወደ ዛሬው። ትላንትና በጸጋው ድነናል። ይህን ጸጋ የተረዳ ሰው ሀምብል ሆኖ ይኖራል ነው። ዛሬ የምናነሳው ዛሬ ላይ አሁን በፕሬዘንት ፓስት ነገር ነው ያነሳ ነው። ፕሬዘንት አሁን ላይ ደግሞ ጸጋ የምትለውን ቃል ያወጣና ስጦታ ብሎ ደግሞ ይመጣል። አሁን ራሱ ስጦታ ተሰጥቷቸዋል ብሎ አንድ 3 ነገር ያነሳል። በድሮ ትርጉሙ እኔ ላንብበውና በአዲሱ ታነበዋለህ። ቁጥር 5 እስከ 7 መጀመሪያው ድረስ ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። እንደዚህ የጌታችን ኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም ይላል። ከ7ኛው ላይ የምንወስዳት አንድ የጸጋ ስጦታ አይጎድልባችሁም፣ ግን አሁን የሆነውን ደግሞ በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጋ አሁን ተደርጋችኋል። ቀደም እዛ ጋር ትላንትና ስለሆነው ነገር ነበር ቁጥር 4 ላይ ስንነጋገር የነበረው። አሁን ደግሞ ተደርጋችኋል እያለ ይመጣል። እዚህ ስር 3 ሀሳብ ነው ያለው፣ ግን ገና ሲጀምር ይሄ ሁሉ የሆነው በእርሱ ነው። ባለፈውም ሳምንት ተነጋግረናል። በክርስቶስ የሚለው ነገር የክርስትና በቃ ልቡ ነው፣ ዋናው ነው። አሁን ምን ሆነናል? ትላንት ድኛለሁ፣ አሁን ምን ሆኛለሁ ሲባል በቃል በእውቀትና በስጦታ ሙሉ ተደርጊያለሁ። በአዲሱ ትርጉም ታነበዋል። ባለጠጋ ተደርጋችኋል፣ በልጽጋችኋል። እስቲ አንብበው እባክህ። ቁጥር 5 እንደዚህ ይላል፣ ምክንያቱም በማንኛውም ነገር ይሁን በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል።
ክርስቶስ የመሰከርናላችሁም በእናንተ ዘንድ ጸንቷል፣ በልጽጋችኋል። ሶስት ነገር አለ፣ እነሱ እናንሳ። አንደኛ በቃልም ሁሉ የሚላል ይሄ ያው ከወንጌል ጋር በተያያዘ አንዳንድ ጊዜ በተለይ ከወጣቶች ወይ ቲኔጀሮች ጋር ለወንጌል ስርጭት አስተምረን ወይ ደግሞ አስተምረህ ወደ ውጭ እንዲወጡ እንዲመሰክሩ ሲደረግ ምን ብለው እንደሚናገር ሰው ግራ ይገባል፣ ይፈራል፣ ይጨነቃል። ግን ጌታችንም የሰጣቸው አንድ ትልቅ ፕሮሚስ በሸንጎ ፊት ምን እናገራለን ብላችሁ አትጨነቁ፣ አታስቡ። በዛ ሰዓት ምን መናገር እንዳለባችሁ መንፈስ ቅዱስ ራሱ ይሄ አተራንሱን ንግግሩን ይሰጣቸዋል፣ መገለጡን ይሰጣቸዋል። ስለ ወንጌል በማንኛውም ጉዳይ ላይ ወተን በምንናገርበት ጊዜ ትላንት ያዳነን ጸጋ አሁን መርሳት የለብንም። ትላንት ያዳነኝ ጸጋ ኢየሱስ ክርስቶስ ጌታ ነው ብዬ እንድናገር ዛሬ ራሱ በቃልም ሁሉ ሙሉ አድርጎኛል። ምን መናገር እንዳለብኝ ኢቭን እንዴት መናገር እንዳለብኝ ራሱ ማሰብ የለብኝም። ራሴን ለጸጋው አቬለብል ላድርግ እንጂ ለእግዚአብሔር ጸጋ ራሴን ላቅርብ እንጂ ምን መናገር እንዳለብኝ በቃልም ሁሉ እግዚአብሔር ሙሉ ያደርገኛል። ከጸጋ የጎደለ ሰው ከንግግር ይጎላል ማለት ነው። ቃሉ የጎደለ ነው ወይ ንግግሩ ክርስቶስ ማዕከል አይደለም፣ ወይ ደግሞ ሄዶ አልቲሜትሊ ንግግሩ ላይ ሰዎችን ለወንጌል ዊን ማድረግ አይችልም። ጸጋ የበዛለት ሰው ደግሞ ስታይ ምንም ጨዋታ ይነሳ ዞሮ ግን ወንጌል ፎከስድ ነው። እሱ ራሱ ሳያውቀው በቃ እየመሰከረ ነው ራሱን የሚያገኘው። እንደዚህ አይነት ሰዎች በጣም አውቃለሁ እኔ። አሁን እንደዚህ አይነት ህይወት የለኝም እንደ ኦነስትሊ ኮንፌስ አደረግ። ግን በበፊት ጊዜ በጣም በወንጌል ስርጭት ላይ ኢንጌጅ ሆንኩበት ጊዜ ላይ ለወንጌል ስርጭት ወጥቼ አይደለም ምንም ዴይ ቱ ዴይ ላይፌ ላይ ኖርማል ነገር እንኳን እየተወራ ሳላቀው ወደ ወንጌል ይዞራል። ስለ ክርስቶስ ኢየሱስ አዳኝነት እናገራለሁ። አስቤው አቅጄ ኦርጋናይዝ አድርጌ ይሄ ወሬ ቢነሳ እንደዚህ ቀይረዋለሁ፣ ይሄን ወደዚህ ኮንቨርት አደርጋለሁ ብዬ አስቤያለሁ። ግን እላይ ላይ ካለው ከጸጋው ሙላት የተነሳ በንግግር ሁሉ በቃልም ሁሉ ክርስቶስ ማዕከል ሆኜ የምናገር ሰው ነበርኩኝ። አሁን እንደዛ አይደለም። ሆነን ለመናገር ጌታ ጸጋ ያብዛልኝ። ግን ምን ይላል? አሁን ይላል በቃልም ሁሉ ተደርጋችኋል። ትላንት ያዳናችሁ ጸጋ ዛሬ እንድትናገሩ በቃልም ሁሉ ሙሉ አድርጓችኋል። ፈቃደኛ ሆነ አንደበትን ክፈት እንጂ ጸጋው ዛሬም ቃል ይሞላብሃል አይነት ነው። የሚጨምረው ካለ በጣም ብዙ ጊዜ ሚሽን ላይ የምንቸገርበት ጉዳይ ነው። የትኛውን ከተማ ስንገባ የከተማ ዳታ ይነገረናል። ይሄን ያህል ፐርሰንት ሙስሊም አለ፣ ይሄን ያህል ፐርሰንት እና ብዙ ጊዜ ላይ እንደየሰው አፕሮች ለመለወጥ እናስብና ለማንበብ ካምቢ ቁርአን የሚሆን እና ብዙ ጊዜ የሚያስጨንቀን ጉዳይ ነው እና ብዙውን ጊዜ ግን ባስጨነቀን ጉዳይ ወይም አንብበን ምናምን ያሸነፍናቸው ወይም ፉልፊል ያደረግነው የትኛው ሚሽን የለም። የትኛው ሚሽን እግዚአብሔር እንደየከተማው የሆነ ነገር ፕሮቫይድ እያደረገ በጸጋ ውስጥ ፕሮቫይድ እያደረገ ወንጌልን ሰብከን የማንጠብቃቸው ሰዎች ሲድኑ አይተን እና ጸጋ ውስጥ ያለ ፓኬጅ ነው። ብዙ ጊዜ ይህንን ለምን እንደተናገሩ ታውቃለህ? ወንጌል መስበክ አንዳንዱ ሰው የሚጨነቅበት ጉዳይ ነው። ጥቅስ መጥቀስም ይመስለዋል፣ ሌሎች ጉዳዮችን ምናልባት የክርክር ፖይንቶችን ማወቅ ይመስለዋል። ግን ጸጋ ውስጥ ያለ ፓኬጅ ነው መናገሩ። ላይፍህም ነው አት ሴም ታይም ደግሞ ቀላል የሚሆነ ጉዳይ ነው እና ኢቨን ኢነርጂ ይሰጣል። ጎስፔል ላይ በደንብ ምናልባት ሚስ አንደርስቱድ እንዳንደረግ ማንበብን ማጥናትን መዘጋጀትን ዲስከሬጅ እያደረግን አይደለም። እግዚአብሔርን ቃል ጠንቀቄ የማውቀው እኔ ሄጄ ለመናገርና ለማስደመም አይደለም፣ ለራሴ ነው፣ ኢንጆይ ስለማደርገው ነው። ግን የተሞላሁትን ቃል ገሙ በምን ያህል ቦታ ላይ እንዴት መመለስ እንዳለብኝ ግን መንፈስ ቅዱስ ራሱ ጋይድ ያደርገኛል። ስለዚህ ለሆነ ሰውዬ እንዲህ እንድመልስለት ብዬ መጽሐፍ ቅዱስ አላጠናም። ህይወቴ ስለሆነ ምግቤ ስለሆነ አጠናለሁኝ፣ መጽሐፍቶችን አጠናለሁኝ። እግዚአብሔርን ማወቅ ስለምፈልግ፣ ሰዎችም እንዲድኑ ስለምፈልግ፣ ወርልድ ቪውን ማጥናት ስለምፈልግ አጠናለሁኝ። ግን ወንጌልን አፕሮች ሳረግ ግን በእግዚአብሔር መንፈስ ሆኜ በጸጋው ተሞልቼ ነው መውጣት ያለብኝ። የወንጌል አልቲሜት ጎሉ ተከራክሮ ሰው ማሸነፍ ሳይሆን በጸጋ ውስጥ ሆኖ ሰውየውን ወደ ዘላለም ህይወት ማምጣት ነው። አንድ ሰውዬ አግኝቼ የተከራከረው እኔ በአሪፍ ጥቅስ አሸንፌው ተናዶ ሲሄድ እሱ ማሸነፍ አይደለም፣ እሱ ድል አይደለም። ድሉ ምንድን ነው? የክርስቶስን ፍቅር አሳይቼው እውነትን ከእግዚአብሔር ጋር ገልጬለት እሺ ብሎ ንስሐ ካልገባ ዋትስ ዘ ፖይንት? ሐዋርያት ሥራ ምዕራፍ 2 ላይ ያንን ሁሉ ሰብኮ ጴጥሮስ መጨረሻ ላይ ሰዎች ምን አሉ? እሺ አሁን ምን እናደርጋለን? በቃ ይሄ ነው ስኬቱ። አየህ፣ ተናደው የሚመልሱትን አተው ቢሄዱ እሱ አይደለም ድሉ። እሺ ምን እናድርግ ሲል ንስሐ ግቡ፣ ከኃጢአታችሁ ተናዘዙ፣ ወደ እግዚአብሔር ዞር በሉ፣ ተመለሱ። ይሄ ነው ድሉ። ስለዚህ ማንበብን ማጥናትን የእግዚአብሔርን ቃል ጠንቅቆ ማወቅን ዲስከሬጅ እያደረግን ሳይሆን ያንን እግዚአብሔርን ለማወቅ ወደን ፈቅደን የምናደርገው ነው። ግን በየትኛው ቦታ ምን መናገር እንዳለብን ግን የእግዚአብሔር ጸጋ
ሙላትና አቅም ይሆነናል። ሁለተኛው በእውቀትም ሁሉ ይላል። አሁን በቃልም ሁሉ ሙሉ ተደርጋችኋል። እንደው እዚህ ከአንድ ነገር ልበልና ልለፍ ጆሺ። ከጸጋ የጎደለ ሰው ንግግሩ ሰውን ይሰብራል። በጸጋ የተሞላ ሰው ግን እንዲህ ውልቅልቅ ብለህ መተህ ራሱ በቃ ሊፍት አፕ የሚያደርግ ሰው አለ። ልክ ያዕቆብ ላይ አንደበት እሳት ነው ይላል። የፍጥረትን ሩጫ የሆነ ነገር እሰራለሁ አረጋለሁ ብለህ አንተም ብሎ ሰባኪ አንተም ብሎ ተናጋሪ በቃ እንደ ቀልድ እኮ ሊሆን ይችላል ሲል በቃ የታጠቅከውን ሙሉ ፈተህ ተስፋ ልትቆርጥ ትችላለህ። በጸጋ የተሞላ ሰው ግን ተስፋ የቆረጠን ሰው አስነስቶ ያስሮጠዋል። ስለዚህ ንግግራችን በጸጋ ሲሞላ ለሰው በረከት ነው። ከጸጋ የጎደለ ግን ለሰው ስብራት። ቸርች ውስጥ ብዙ ሰው ተሰበርኩ አዘንኩኝ የሚለው እኮ ፌሎ ክርስቲያን እኮ ነው፣ አብሮት ያለ ሌላ ክርስቲያን ግን ከጸጋ ጠለል በታች የሆነ ያነሰ የጎደለው ሰው በቃ እየሰበከም ሊሰብር ይችላል፣ እያገለገለም ሊሰብር ይችላል። እና ንግግራችን ሁልጊዜ በጸጋ የተሞላ ልክ ኢየሱስ ቅድም ያልኩ ይሁዳን ጥሩ ነገር እንዳየበት በቃ እንደው እንዲህ በደብተር የምትገልጠው ችግር ያለበት ሰው ቸርች ሲመጣ እንኳን አንድ ጥሩ ነገር አንስተህ ወደ መልካሙ እንዲመለስ ኢንካሬጅ ማድረግ በጣም ተገቢ ነው እና በቃልም ሁሉ የተሞላን መሆን አለብን። ሁለተኛ በእውቀትም ሁሉ የሚል ሀሳብ ነው የተደረግነው አሁን ማለት ነው። በእውቀትም ሁሉ ሲል ምን እያለ ነው? ሁሉን እናውቃለን አይደለም። ሁሉን የሚያውቀው እግዚአብሔር ብቻ ነው። ይሄን መጠንቀቅ ማወቅ አለብን። በእውቀት ሁሉ ሲል ስለ ወንጌል በሚያስፈልገው ነገር ሁሉ ሙሉ ተደርገናል። ስለ ወንጌል የተደበቀ መረጃ የለንም እኛ። በቃ የመጨረሻው መገለጥ ኢየሱስ ነው። የመጨረሻው እግዚአብሔር ራሱን የገለጠልን ይኸው በቅዱስ ቃሉ ነው። የመጨረሻው ሌላ የሚመጣ መገለጥ፣ ሌላ የሚመጣ ተስፋ፣ ሌላ የሚመጣ ሱፐር ናቹራል የሆነ የሚያስደምመን ኃይል የለም። እግዚአብሔር በአንድያ ልጁ በመጨረሻ ራሱን ገልጦልናል። በቃ በጣም ቀርቦናል። እንደውም አማኑኤል እግዚአብሔር ከኛ ጋር፣ ከዛ መንፈስ ቅዱስ ደግሞ ሲወርድ ከኛ ጋር የሚለው ቀረና እግዚአብሔር በእኛ ውስጥ ሆነ። የመጨረሻውን መገለጥ አግኝተናል። ስለ ወንጌል በሆነ ጉዳይ ሙሉ እውቀት ለቤተ ክርስቲያን ተሰጥቷል። ግን ቤተ ክርስቲያን የምታውቀው ስለ ወንጌል በሆነ ጉዳይ ነው። ሁሉን ግን የሚያውቀው እግዚአብሔር ብቻ። ስለዚህ ታውቃለህ፣ ትልቁ ኃጢአት አላዋቂነት። እግዚአብሔር ምጡቅ ነው፣ ረቂቅ ነው፣ ኃያል ነው፣ ሊታወቅ አይችልም። ፍጥረት ተሰብስቦ ሰርች አድርጎ ሊደረስ የማይችል አምላክ ነው። ራሱ ፈቅዶ ወረደ። ይኸው እወቁኛል። እንደዚህ የወረደውን እግዚአብሔር አላቀም ማለት ይሄ ትልቅ ኃጢአት። ብዙ ጊዜ ብለው የማይደክመኝ ሴጣን የሚፈራው እውቀት ነው። ለምን? እግዚአብሔር ራሱን በጣም ቅርብ አድርጎ ኢመነንት እንለዋለን በስነ መለኮት ቃል። እግዚአብሔር ቀረበ፣ ትራንሰንደንት ነበር፣ ሩቅ ነበር፣ ረቂቅ ነበር፣ ኃያል ነበር፣ የማይደረስ ነበር፣ ታላቅ ነበር። መጣና ደግሞ ወንድም ሆነ፣ ከስትንፋስ በላይ ቀረበ። ወንጌል ተገለጠ፣ በልጁ በኢየሱስ ታየ። በዚህ ጉዳይ በእውቀትም ሁሉ ሙሉ ተደርገናል። ስለ ዘላለም ሕይወት የምቧጥጠው ተራራ የለኝም። ስለ ወንጌል የምቆፍረው ጉድጓድ የለኝም። በኢየሱስ ሁሉም ፍንትው ብሎ ታይቷል። ይሄ አሁን እኮ ነው በጸጋው አማካኝነት በእውቀትም ሁሉ ሙሉ ተደርጋችኋል። ምናልባት እኮ ሃይስኩል አልጨረሰም ይህ ሰውዬ፣ ትምህርትም ደረጃም የለው፣ አካውንቱም ባዶ ነው፣ የሚበላውም የደከመ ነው፣ ኑሮም ዝም ብሎ ነው። ኢየሱስን ሲቀበል በወንጌል ዙሪያ ያለ እውቀት ሙሉ ተደርጓል። አይዶን ወደፊት ቀጥለን ከቀጠልነው በጣም ኢምፕረስ እንሆናለን። እንደውም የዓለምን ጥበበኞች ሊያሳፍር ይላል። አሁን ወደ ቁጥር 23-24 ላይ ስትሄድ ቆሮንቶስ ውስጥ ከ50 በላይ ፈላስፎች አሉ። ሰዎች የሚከተሏቸው እያንዳንዱ ፈላስፋ አለ። እነዛ ሰዎች ሰርች አድርገው ያልደረሱት የሰው ዋና ችግር ኃጢአት ነው። በመስቀል ላይ በተገለጠው ግን የሰው ዋና ችግር ተገለጠ። ለዚህ ነው የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ሙሉ ተደርገናል በእውቀት ስለ ወንጌል ሙሉ እንድናቅ ተገልጦልናል ሚስጥሩ። በእውነቱ ምንም የምጨምረው ነገር የለምና አይ ቲንክ ወደ ሶስተኛው መንቀጥል የተሻለ ነው ያስባል። እሺ አንድ ልጨምረኝ። ስለ ክርስቶስ ሁሉን እናውቃለን፣ ስለ መንፈስ ቅዱስ እናውቃለን። መጽሐፉ በእጃችን አለ። ስለ ወንጌል እውነት ሁሉን እናውቃለን። በእግዚአብሔር ስለ መጨረሻው መገለጽ ስለ ክርስቶስ ኢየሱስ እናውቃለን። ስለዚህ ለመታወቅ የፈቀደውን አምላክ ለማወቅ ፈቃደኛ መሆን አለብን። ኢየሱስን ማወቅ ጥበብ ነው፣ ክብር ነው፣ ሚስጥር ነው፣ ደስታ ነው። ዋት ብለሲንግ። አንዳንዶች ኮራ ብለው ስለ አንስታይን ምናምን ጺማቸው እንደዚህ እያሉ ሲያወሩ
የተወለደው እንደዚህ ያደገው እንደዚህ ነው አይደል? ሞቷል። አንስታይን ይሁን ሶቅራጠስ ማለት ስካርፕ አድርጎ በተንጨባረረ ጸጉር በእውነቴን ነው ማለት። አረ ቶ ስለ ሮናልዶ ምናምን ሰው ሲያወራ አልሰማም? የሚበላው የሚሰራው ፑሻፕ፣ ቤቱ፣ አየሩ፣ ያለው ገንዘብ፣ ፕሌኑ፣ መርከቡ ምናምን እዛ በሳምንት የሚከፈለው በወር የሚከፈለው አንድ ቆሮንቶስ ስንት ምዕራፍ አለው ብትለው እኔ እንጃ። ከምን መጽሐፍ ቀጥሎን ስል ከሩት መሰለኝ ይላል። ሩት የምትባል ልጅ ያውቃል መሰለኝ። ምን ለማለት መሰለህ? እግዚአብሔር ለመታወቅ ፈቅዶ ሌትስ ሰርች ሂም። በቃ እንዴ ያሳዝናሉ። ብሉይ ኪዳን ላይ ያሉ ስንት መከራ እኮ እንደሚያዩ ቆላሲያስ ላይ ይላል። እንደው ከሰዓት አንጻር ወደ 3ኛ ይላል። ቆላሲያስ ላይ ሚስጥር ነበር ብሉይ ኪዳን ላይ ለአባቶች ይላል። አብርሃም አያውቅም፣ ዳዊት አያውቅም፣ ኤልሳ ኤልያስ እጥፍ ቅባት አለበት የምትለው የሚስጥር አያውቅም። በአዲስ ኪዳን ይላል ለቅዱሳን ሁሉ የክብር ተስፋ የሆነው ክርስቶስ ኢየሱስ በእናንተ ውስጥ ነው። ይሄ ብሉይ ኪዳን ሚስጥር ነበር። አብርሃም አባታችን ብለህ ስለ ክርስቶስ ኢየሱስ ግን ሚስጥር ነው ለሱ። ብሉይ ኪዳን ላይ ያለ ሰው በሙሉ እኛ ኤክስፒሪየንስ እኔ እናንተ የምናደርገውን አላደረጉት። መንፈስ ቅዱስ እኔ ውስጥ እንዴ ነብዩ ኢዩኤል እኮ በመንፈስ ሆኖ አለው እንጂ በአእምሮ ቢሆን አይልም። ስጋ በለበሰ ሁሉ ላይ እንዴት የለማ እንደዚህ አይነት ኤክስፒሪየንስ። እኛ ግን ተካፋዮች ሆነናል። ስለዚህ ልናቀው ልንረዳው ይገባል። 3ኛውና መጨረሻው ስጦታ አይደል? በቃል ሁሉ በእውቀት ሁሉ እና በስጦታ። ስጦታ የሚለው የጸጋ ስጦታ እያንዳንዱ አማኝ አለው። አንድ አማኝ ሁሉም የጸጋ ስጦታ በላዩ ላይ የለም። ብቻውን ቸርች አይሆንም። ግን እያንዳንዳችን ግን የጸጋ ስጦታዎች አለ። ያንን አትሊስት አንዳለን። ይሄን ስንወለድ ናቹራል ታለንት እንዳለን ሁሉ በመንፈስ ስንወለድ ደግሞ የእግዚአብሔር ልጆች ስንሆን ደግሞ የጸጋ ስጦታ ተሰጥቶናል። ሁሉም ቸርች ውስጥ ያለ ሰው የተወሰነ ሰው የጸጋ ስጦታ ያለው ሌላው መጥቶ ተካፋይ ነው፣ መባሰጫ አይደለም። ሁሉም አካል ነን። አንተ በአካል ውስጥ የሆነ ቦታ አለ፣ እኔም በአካል ውስጥ የሆነ ቦታ አለ። እያንዳንዳችን ጊፍት አለን። ያንን ዲስከቨር አድርጎ አግኝቶ በዛ ውስጥ ማገልገል ዋት ብለሲንግ። ብዙ ሰው የሚገርም ብዙ ዘመኑን የሚጨርሰው በመባከን ነው። ኳየርም ይገባል፣ ዲያቆንም ይሆናል፣ ጸሎት ህብረትም ይሆናል። ማወቅ እግዚአብሔር የሰጠህ ምንድን ነው? ተሰጥቶሃል። ይጠይቃል። 2 ሰጥቼ ነበር የታል 4 አድርጌዋለሁ ማለት ነው። ስጦታ ተሰጥቶናል የምትለው ካለ እዚህ ላይ ስፔሻሊ አንድ በጣም ማስበው ነገር አለ። የተሰጠንን ሁሉ አለመጠቀም ራሱ ኃጢአት ነው እያስባለሁ። ቀብሩ ማስቀመጥ ራሱ አለማትረፍ ምናምን አይደለም፣ ሌላ ማውጣት አይደለም። ያለውን ራሱ አለመጠቀም እግዚአብሔር የሰጠውን ደግሞ በጣም ደስ የሚል ቃል አለ። እሱ ቃል ላይ እንደየአቅማቸው ሁሉም የተሰጠው እንደየአቅሙ ነውና በመስጠትም ሊሆን ይችላል። ከዛ በኋላ የመድረክ አገልግሎትም ሊሆን ይችላል። ከዛ በኋላ ለሰዎችም ታይም በመስጠት ያለንን ሁሉ በመስጠት ነው የሚለው አይደል? 1ኛ ቆሮንቶስ ላይ በመስጠት ታይምን በመስጠት ለሰዎች ጊዜን በመስጠት በፋይናንሻል የሆነ ነገርን በመስጠት ያለንን ግን የተሰጠንን ነገር እንዲያፈራ ማትረፍ የሚባለው ነገር ኦልሬዲ በክርስቶስ የተሰጠን ጸጋ እንድናፈራ ስለሆነ እና ያንን ነገር ሊሚት ማድረግ እንደ ኃጢአትም ስለሆነ እሱ ነገር በጣም ብዙ ሰዎች ኮንሲደር ቢያደርጉት የተሻለ ነው ብዬ አስባለሁ። ቴንክ ዩ ጆሽ። እንግዲህ የተወደዳችሁ ጥቂት እንደተጠቀማችሁ ተስፋ እናደርጋለን። በጸጋው ትላንደናል። ዛሬ ደግሞ በቃል ሁሉ በእውቀትም ሁሉ በስጦታም ሁሉ ደግሞ ሙሉ ተደርገናል። ስለዚህ ውጡ፣ ስለ ክርስቶስ ኢየሱስ አዳኝነት ተናገሩ። ምን መናገር እንዳለባችሁ ጸጋው አቅም ይሆናችኋል። ራሱን እንዲታወቅ የፈለገ አምላክ አለ። ስለዚህ በእውቀት ሙሉ ተደርገናል። እሱን ለማወቅ እንጣር። እያንዳንዳችን የጸጋ ስጦታ ተሰጥቶናል። ቀብረን ዘመናችን አይለቅ። እናውጣ፣ እናገልግል። በአጥቢያ ቤተክርስቲያን ውስጥ ታማኝ ሆነን እግዚአብሔር በሰጠን ቦታ እናገልግል፣ ፍሬያማ እንሁን። እንግዲህ ዛሬ መልእክታችን ይሄ ነው። 3ኛውን ሐሳብ ደግሞ ጸጋው ወደፊት ደግሞ በእኛ ሕይወት የሚሰራውን ደግሞ ቀጥለን የምናጠና ይሆናል። ጸጋ ከሁላችን ጋር ይሁን። ተባረኩ። እንወዳቸዋለን። ባባይ